አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአናስ ዓለም ቆሎ እንዳይመስላችሁ። አረብ ሀገር የሚሸጠው ቡና የብራዚል ቡና ነውና ወዝ የለው። የኢትዮጵያ ቡና ስንቆላው ማለት ነው ከብረት ላይ ጨርቀር ቋቋቋር ይላል እና ዘይት አለው። የዛ ሀገር ማፊ ፋይዳ የማትገመት ሰው ዶክተር ቡና እንዲያጠጪ አለኝ። እኔ ታችሁ በብረት ምጣድ በቡና የመጣ ቀልድ የለም። ለአረቦች ተብሎ ነው መሰለኝ የመጣው። ያኔ የአረቦች ቡና እኮ ከዚህ በላይ አይጠቁም። ይሄ ገለባ ነገር ነው ወላሂ። ምንም ወዲህ መጥበሻው ምን እንደሚመስል ግን ሽታው ማሻአላህ ማን ነበር ለእናቱ በጧት ተነስቶ ቡና የሚያቆላ የሚያፈላ? እኔ ቡና አንደኛ ነበርኩ ለእናቴ በጧት እነሳለሁኝ። ከዛ ቡና ፈላላታለሁ ምናምን። እናቴ የሚያድሩት ሌላ ቤት ነው፣ እኛ የምናድረው ሌላ ቤት ነበረ። ቡና አፍልቼ ወጥ ሰርቼ ቤት ጠራርጌ ውሃ አጥቼ ይነሳብኝ ነው። አቤት ባለሙያ ሴት እኮ እንዲህ ነው። ከዛ ትምህርት ቤት እሄዳለሁ። ከዛ ታላቄ ግን አለች አትነሳም። ወላሂ ታላቄ የምትነሳው እንትን ሲል ነው፣ ትምህርት ቤታችን ቅርብ ነው። ሲደውል ነው የምትነሳው። ከዛ ሲደውል ትነሳና ታጥባለች፣ ልብሷን ለብሳ ቁርስ እራሱ አትበላም ትመጣለች። ጎበዝ ተማሪ ናት ግን እሷ በጣም። እኔ ደግሞ ለእናቴ አዘገጃጃለሁኝ። ከዛ ቁርሴን በእጄ ይዤ እየበላሁ ነው የምሄደው ትምህርት ቤት። እየረፈደብኝና በልበይ የእናቴ ምርቃት እኔንም ቡና ቆይ አደረገኝ። አላህ ሲያምር